ኮምፒውተሩን በአማርኛ ያዋሩት። ዛሬ ማሳያችሁ አዲሱን ወይም ቅርብ ጊዜ የተለቀቀውን የጄሚናይ ጎ ላይቭ የሚለው ፊቸር ነው። ምንድነው ጥቅሙ? በቋንቋ በጽሁፍ ሳይሆን በመነጋገር የምንፈልጉትን ኢንፎርሜሽን ያብራራላችኋል ማለት ነው። እንየው። እዚህ ጋር ክሮም ክፈቱት። ክሮም ላይ ነው ያለሁት። ክሮም ስከፍቱ እንደዚህ እዚች ጋር ያለች ይመጣላችኋል ጄሚናይ የሚል አስክ ጄሚናይ፣ እሱን ክሊክ አድርጉት። ታረጉት ልክ እዚች ጋር ታች ላይ ስታር መልክ ያላት እንደዚህ ትመጣለች። ሆቨር አይኮኗን እዚህ ጋር ሆቨር ኦቨር ስታረጉት ጎ ላይቭ የምትለው ትመጣለች። ክሊክ አድርጉት። ይህን ይመስላል ማለት ነው። በፈለጋችሁት ቋንቋ ማውራት ትችላላችሁ። አክቹዋሊ አማርኛ እና በአማርኛ ማውራት ትችላላችሁ፣ በእንግሊዝኛም ትችላላችሁ። በሌላ የሀገራችን ቋንቋ አልሞከርኩትም ስለማልችል ማለት ነው። አማርኛ ብቻ ስለምችል በእንግሊዝኛ እና በአማርኛ እናያለን። ጥቅሙ አንደኛ ያላችሁበትን ገጽ ላይ እዚያ ለምሳሌ ይሄኛው የኦላማ ዌብሳይት ነው። ስለዚህ ዌብሳይት ሌላ ጊዜ እነግራችኋለሁ። ኤአይ ሞዴሎች የምናገኝበት ዌብሳይት ነው። አንድ ዌብሳይት ትከፍታላችሁ፣ ዋቴቨር ደስ የሚላችሁን ስለዛ ዌብሳይት መጠየቅ ትችላላችሁ። የፈለጋችሁትን ኤክስፕሌን ያደርግላችኋል። ከፈለጋችሁም በዊዛውት ዌብሳይት ኤኒቲንግ ብትጠይቁት ይመልስላችኋል። በእንግሊዝኛ ስለዚህ ዌብሳይት ኤክስፕሌን እንዲያደርግልን እንጠይቀው። Hi, I want you to use English and I want you to explain what this website about. This website is for Ollama, which is a platform designed to make it easy to run open source large language models locally on your machine. As the page shows, it offers a straightforward way to build with open models, and you can even get started by pasting a command into PowerShell or downloading the application directly. It also highlights features like running apps with these models and the option to scale up using their cloud services. Is there a specific feature or model you're interested in exploring further? Good, but I want you to explain to me the same what you explain now in Amharic. ይህ ድረገጽ ስለ ኦላማ ነው። ይህ ፕላትፎርም ክፍት ምንጭ የሆኑ ትላልቅ የቋንቋ ሞዴሎችን በቀላሉ በኮምፒውተሩ ላይ ለማስኬድ ታስቦ የተዘጋጀ ነው። እንደምታየው ክፍት ሞዴሎችን ለመገንባት ቀላል መንገድ ይሰጣል። እንዲሁም ጽሁፉን በፓወርሼል ውስጥ በመለጠፍ ወይም አፕሊኬሽኑን በማውረድ መጠቀም መጀመር ይችላሉ። በተጨማሪም አፕሊኬሽኖችን በእነዚህ ሞዴሎች ማስኬድን እና የደመና አገልግሎቶችን በመጠቀም የማስፋት አማራጮችን ያሳያል። በተጨማሪም ማወቅ የሚፈልጉት ነገር አለ? ጥሩ። I want you to explain to me in English generally about AI. Artificial intelligence, or AI, is essentially the simulation of human intelligent processes by computer systems. These processes include learning, reasoning, problem-solving, perception, and even language understanding. We often divide AI into two main categories: narrow AI, which is designed to perform specific tasks like playing chess or recognizing speech, and artificial general AI, which would possess the full range of human intelligence, though that remains a theoretical concept for now. AI is integrated into so many things we use today, from the recommendation algorithms on streaming services to personal assistants on our phones and even in medical diagnosis. Is there a particular application of AI you're curious about? No, good. I want to explain the same in Amharic. አርቲፊሻል ኢንቴሊጀንስ ወይም ኤአይ በኮምፒውተር ሲስተሞች የሰውን የማሰብ ችሎታ ሂደቶችን መኮረጅ ማለት ነው። እነዚህ ሂደቶች መማር፣ ማመዛዘን፣ ችግር መፍታት፣ አስተዋይነት፣ አልፎ ተርፎም ቋንቋን መረዳትን ያካትታሉ። ኤአይን በሁለት ዋና ዋና ምድቦች እንከፍለዋለን። ጠባብ ኤአይ፣ ይህም እንደ ቼስ መጫወት ወይም ድምፅን መለየት ያሉ የተወሰኑ ስራዎችን ብቻ ለመስራት የተነደፈ ነው። እና አጠቃላይ አርቲፊሻል ኢንቴሊጀንስ፣ ይህም የሰውን የማሰብ ችሎታ ሙሉ ክልል የሚይዝ ቢሆንም ለአሁን ግን የንድፈ ሐሳብ ብቻ ነው። ኤአይ ዛሬ በምንጠቀምባቸው በርካታ ነገሮች ውስጥ ተቀናጅቷል። ከቪዲዮ አገልግሎቶች የውሳኔ ሐሳቦች አንስቶ በስልኮቻችን ላይ ያሉ የግል ረዳቶችና በሕክምና ምርመራውም ጭምር። ስለ ኤአይ የተለየ አተግባበር ማወቅ የሚፈልጉት ነገር አለ? እንግዲህ እንዳያችሁት ነው። ላይክ፣ ሰብስክራይብ፣ ሼር በማድረግ አግዙን። ደህና ሁኑ።